ሰላም እንደምቆያችሁ ስሜ ሙሉጌታ ጌቱ ይባላል። በገቢዎች ሚኒስቴር መካከለኛ ቁጥር 1 ቅርንጫፍ ጽሕፈት ቤት የታክሲ ከፋዮች ትምህርት ባለሙያ ነኝ። ዛሬ ይዤላችሁ የቀረብኩት አጭር መረጃ ነው። እሱ ምንድነው? በመመሪያ 149 2011 የወጣ አለ የደረሰኝ አጠቃቀምና አስተዳደር መመሪያ አለ። እሱ ላይ ዲፔንድ ሆኜ ምንድነው የካሽ ሴርቪ የምንለው ማለት ነው። ስፔሲፊካሊ ያቀረብኩት የ13 ላይ የተቀመጠው አለ አንቀጽ 13 ላይ ማለት ነው። ሲአርቪ ወይም ደግሞ የደረሰኝ መቀበያ ደረሰኝ ምንድነው? ግብር ከፋዩስ መቼ ይጠቀማል የሚለውን በግልጽ ያስቀምጣል ማለት ነው። ስለዚህ ሲአርቪ ወይም ደግሞ የገንዘብ መቀበያ ደረሰኝ ግብር ከፋዩ መቼ ይጠቀማል ወይም ደግሞ መጠቀም ያለበት መቼ ነው ይላል። በመሰረቱ ምንድነው አንድ ግብር ከፋይ አገልግሎት ወይም ደግሞ እቃ ሲሸጥ ሲገበያይ ማለት ነው ትራንዛክት ሲያደርግ ግዴታ ደረሰኝ ኢሹ ማድረግ አለበት፣ ደረሰኝ መስጠት እንዳለበት ያስቀምጣል ማለት ነው። ሌላው ግን እቺኛው ሲአርቪ ደግሞ መቼ ነው መጠቀም ያለበት? አንደኛ ላይ ግብር ከፋዩ መጠቀም ያለበት ከቢዝነስ አክቲቪቲ ውጪ የሆነው ወይም ደግሞ ከስራ እንቅስቃሴ ውጪ የሆነውን ገንዘብ ሲቀበል በጥሬ ሊሆን ይችላል፣ በባንክ ሊሆን ይችላል፣ ወይም ደግሞ በቼክ ሊሆን ይችላል። በግብር ከፋዩ ስም የተከፈለውን ገንዘብ ሲቀባበል ወይም ሲቀበል ምን ማድረግ አለበት? እቺን ሲአርቪ መቆረጥ አለበት ማለት ነው። እቺን ሲአርቪ ብሩን መቀበሉን ለማሳየት ወይም ደግሞ ለማረጋገጥ ሲአርቪው መቆረጥ አለበት ማለት ነው። መቆረጥ አለበት ከስራ ውጪ ወይም ደግሞ ከቢዝነስ ውጪ ለተቀበለው ወይም ደግሞ ለተከፈለው ክፍያ በግብር ከፋዩ ስም ማለት ነው። እቺኛው መቆረጥ አለባት ማለት ሲአርቪው። ሌላኛው ደግሞ ምንድነው? ግብር ከፋዩ ምንድነው እቃው በክሬዲት ሴል ወይም ደግሞ ዱቤ ሽያጭ የምንለው ማለት ነው። በዱቤ ሽያጭ ወይም ደግሞ በክሬዲት ሴል እቃውን ወይም ደግሞ አገልግሎቱን መሸጥ ይችላል ማለት ነው። ስለዚህ እቃውን በዱቤ ወይም ደግሞ እቃውን በዱቤ የሸጠውን እቃውን ወይም ደግሞ አገልግሎቱን በዱቤ የሸጠውን ገንዘብ ሲቀበል ማለት ነው። የግብር ከፋይ ገንዘብ ሲቀበል ምን ማድረግ አለበት ማለት ነው? እቺኛው ሲአርቪ ቆርጦ መስጠት አለበት ማለት ነው። የዱቤ ደረሰኝ ላይ ያለውን መረጃ በሲአርቪ ላይ በማወራረስ የኛው ሲአርቪ ቆርጦ ለብር ከፋዩ ደግሞ ለገንዘብ ከፋዩ ወይም ደግሞ ለከፋዩ መስጠት አለበት ማለት ነው። እነዚህ ምንድናቸው? ሲአርቪ መቼ ነው መቁረጥ ያለበት የሚለው ነው ማለት ነው። ሌላኛ ከዚህ ውጪ በተጨማሪ እሴት ታክስ ተመዝጋቢ የሆነ ግብር ከፋይ ቅድመ ክፍያ ወይም ደግሞ አድቫንስ ፔመንት ሲቀበል የተጨማሪ እሴት ታክስ ደረሰኝ ቆርጦ መስጠት ግዴታ አለበት ማለት ነው። ቅድመ ክፍያ ላይ ወይም ደግሞ አድቫንስ ፔመንት ላይ የተጨማሪ እሴት ታክስ እንደሚቆረጥ በመመሪያው 149 2011 አንቀጽ 13 ላይ እነዚህ ምንድነው ያብራራል ማለት ነው። ስለዚህ በዚህ መሰረት ግብር ከፋዩ የቺኛውን ደረሰኝ ቆርጦ መጠቀም እንዳለበት ያስቀምጣል ማለት ነው። እንግዲህ ዛሬ ይዤላችሁ የቀረብኩት መረጃ ይሄን ይመስላል። ቀጣይ በሌላ መረጃ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።